ስንት ቁርባን ስንት ተክሊል የትም ወድቋል በዳቢሎስ ስራ። እኔ እኮ ጠዋት ወጥቻ አዲስ አበባ ሄጄ እኮ ለማታ ማላምናት ሚስቴን ያጣሁት ትመጣና በሌላው ሰላም በሆነበት ካስዬ ለምን አንፋታም ትለኛለች። እድሜ ልክ ያሳደግኩት ልጅ እንዴት ትነጥቃኛለህ አለ። አፉን ከፍቶ ከሰማይቱ ጋር ተከራከረ። ፋታም አልሰጠው ሰማይቱ በፈረሱ ኮቴ ረመረመው። አላየ ቦታው እኮ ድንቅ ነው። ቦታው እኮ የሰው አንደበት አይገልጸውም። ድነቱ ፈውሱ እኮ ታምሩ እኮ የኔ ድውይ ጭንቅላት የኔ አነስተኛ ዕውቀት እንዴት ይገልጸዋል? በትንሽ ግጭግጭ ያለን ባልና ሚስት እንደው በትንሹ አደፈረሽብኝ አደፈረስክብኝ ምክንያቱ ልጆች በ6 ሰዓት 7 ሰዓት ከሆነ ቡና መድፊያ ላይ አታላ መድፊያ ላይ ምን ታረጋላችሁ ይባላል። ማን ስለምን ሊከሰከስ ነው? ሰይዳ ረበስኒ አቅርባልኛለ ስኔውንም ጀበናውንም እንክትክት አድርጌ ወደ ውጭ ሰብሬ ጣልኩት። እግዚአብሔር እንዳለ ቅዱሳኖች እንዳሉ ምንም የማይመስለው ዓለም ላይ እኮ የሚደንስ የሚጨፍራል። ደርሶበት ተቆንጥጦ እኮ ነው የመጣው። እዚህ ሰው እኮ ነበር የሚያጎርሰኝ ነበር። ሁለቴ እኮ ነው ታመምኩት። አንድ ብቻ እኮ አይደለም፣ ሁለቴ እኮ ነው ሬሳ ያሆንኩት። አሳየው አለው መልአኩ አዞት ቅዱስ ሚካኤል እዛ ኪዳነ ምሕረት ብሩን አምጥቶ ጎንጆ የሚያህል እንዲህ እያንጠባጠበ እንዲህ እኔ እንደዚህ ሆኜ ያየው ማለት ነው። መንፈሱ ሰውሮኝ መንፈሱ ትዳሬ በዚህ እንደፈረሰ አላውቅም። ምን አደረግን? የሚገርም ሰውዬ ነው። አንጥቶ ነው ቁጭ አደረገው። እንደ መጀመሪያው ቃል በርሜል እያተተ እንደዚህ ሲልክ የነበረ የለዩት ልብስ ሐር ልዩ ምን ብዬ መግለጽ የማልችለው ቅዱሳኖች ይረዱኝ ነበር ታምሜ። ይሄ ቆሻሻ መንፈስ የሚኖርበት ደይኑን በርናባስን አሳይቶኛል። ውስጥ ድረስም ገብቻለሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳል ጥርት ያለ አስተምሮ እያለ ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቡና አንድ አቋም የሌላት? ካለስ ንገረኝ። አሁን አንተ ይቅርታ አድርግልኝና እኔ አንተን ልጠይቅ። ደግሞ መጠየቅ ብቻ አይደለም መጠየቅም አለ። ይሄን የምታውቀው ነው ያህል ንገረኝ እስቲ። ለምንድን ነው ትክክል ትምህርቷ መከል ለህዝቧ የማይደርስላት? ለምንድን ነው ንገረኝ። ልክ ነህ። ያው መጠየቅም መጠየቅም ኃጢአት የለውም። ያው ሰው የማያውቀውን ይጠይቃል፣ መላሹም ደግሞ የሚያውቀውን ይመልሳል። የማያውቀውን አላውቅም ይላል። እኔም እንዳንተ ግራ የተጋባው ሰው ነኝ። በተፈጥሮ ቡና አልወድም፣ አልጠጣም። ይሄ ቡናን ኃጢአት ነው ብዬ ክልክል ነው ብዬ ሳይሆን ስለማልወድ ነው፣ አልጠጣም። እግዚአብሔር ይመስገን። ትኩስ ነገር ላይ ብዙም እኔ ወተትም የተፈላ ነገር አልወድም፣ ሻይም አልጠጣም። ትኩስ ነገር አልወድም። ይሄ የራሴ ተፈጥሮ ነው። ትኩስ ነገር ከጠጣው ውስጤን ያቃጥለኛል። ለምን እንደሆነ አላውቅም። ወተት እርጎም እጠጣለሁ፣ በኩባያም እጠጣለሁ፣ እንደታለበም እጠጣለሁ። ግን ወተት ተፈልቶ አልጠጣም፣ ሻይም አልጠጣም፣ ቡናም አልጠጣም። ስለዚህ የቡና ነገር ግን ለኔም ጥያቄ ነው። ትልልቅ አባቶች የምትላቸው መምህራኖች አንድ መድረክ ላይ ስለ ቡና ጥሩ ነገር ሲያስተምሩ ትሰማለህ። ቡና እግዚአብሔር የፈጠረው ፍጥረት ነው። ከስነ ፍጥረታት መካከል እግዚአብሔር ከእጽዋቶች መካከል የፈጠረው ፍጥረት ነው። ቡና እንደ የትኛውም ቅጠል መድኃኒት ነው። ችግሩ ለአምልኮ አለመጠቀም ነው እንጂ ቡና ማን ነው እንዳትጠጡ የከለከላችሁ የሚሉ መምህራኖች አሉ። በሌላ በኩል ስትሄድ ደግሞ ድርሳነ ጽዮን፣ ዜና ስላሴ እንደውም ዜና ስላሴ ገጽ 551 ላይ ቡና የሚጠጣ ሰው በቤተ ክርስቲያን ገረገራ ግቢ እንዳይቀበር ሁላ ይላል። አሁን ይህንን መጽሐፍቶቹ ራሱ የሚያስታርቃቸው አጥተው እንጂ እየተጋጩ ነው። ከዛ እንደገና ደግሞ ጥቅምት 27 መድኃኔዓለም ጋር የሚከበረው በትረ ማርያም ወይም መባጽዮን ድርሳነ መባጽዮን ላይ እንደዚሁ ይላል። ግን የተለያዩ መጽሐፍቶች ላይ ቤተክርስቲያን የምትጠቀማቸው መጽሐፍቶች ላይ የሚጋጭ ነገር አለ። ስለዚህ አንዱ መምህር ደግሞ ተነስቶ ቡና ጠዋት ማታ እየጠጣችሁ ጀበና እየደፋችሁ
ቡና የተረገመ እጽዋት ነው። በልምድ ይሁን በመጽሐፍ አስተምሮ ይሁን ክርስቶስ በተሰቀለ ጊዜ ዛፎች አዝነው ቅጠላቸው ሲረግፍ ቡና ጫት ትንቧ የለመለሙ ዛፎች ናቸው የሚባልም ትምህርት ሰምቻለሁ። አሁን እኔ የእምነቱን ተከታዮችና መምህራኖችን ወክዬ ሳይሆን እኔ እማቀውን ማለት የሰማሁትን ነገር የሚጋጭብኝን ነገር ነው እየነገርኩ ያለው። ስለዚህ በዚህ ሁኔታ ስለሆነ ይጠጣል አይጠጣም ለሚለው እኔ መልስ የለኝም እውቀቱ ስለሌለኝ ማለት። ግን በጣም አወዛጋቢ እንደሆነ መልስ የሰጠበት አካል እንደሌለ